አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናቸው? የቤተሰብ አማን ናቸው? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። መኖሪያ ቤታችሁን የውጩንም የውስጡንም በአሪፍ ሁኔታ ማሰራት ከፈለጋችሁና ካሰባችሁ እንዴትና በምን ሁኔታ በእንዴት አይነት ሁኔታ ማሰራት እንዳለባችሁ አንዳንድ ኢንፎርሜሽን ልጠቁማችሁ፣ ልንገራችሁ፣ ላሳያችሁ ብዬ ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። እናም ማሻአላህ ይሄ ሽምብራ ግርፍ ነው ሲሚንቶ። እነዚህ ፊት ለፊት የምታያቸው ሸክላ ይባላሉ። የበፊት አሰራር ነው ይሄ። አሁን እንኳ ተወት ተደርጓል። የበፊት ስራ ቢሆንም ይሄ ማሻአላህ በጣም ነው የሚያምረው እንደምታዩት ማለት ነው። በጀርባ ያለው ደግሞ ሽምብራ ግርፍ በመባል ይታወቃል። እና ይሄ የተቀባው ኳርትዝ ቀለም አይደለም፣ የውሃ የራሱ የሸክላና የሽምብራ ግርፍ ቀለም አለ። እሱ ነው የተቀባው ማለት ነው። ማሻአላህ ይሄው እንደምታዩት እና ውስጡም ደግሞ በምን አይነት ሁኔታ እንደተሰራ አሳያችኋለሁኝ። ማሻአላህ ይሄው እስከ ዙሪያው ኮርኒስ ልቅም ብሎ የተሰራ ቤት ነው። የዙሪያ ኮርኒስ ጥቅሙ አንደኛ ቤቱ ያምራል፣ በሁለተኛ ደረጃ ደግሞ ቤት ውስጥ አይጦች ገብተው ኮርኒሱን እያንጓጉ እንዳይረብሹ ቤት ውስጥ ገብተው ኮርኒሱንም እንዳይበሉት የዙሪያ ኮርኒስ መሰራቱ ይጠቅማል ማለት ነው። የላሜራው ከለር ደግሞ ማሻአላህ በጣም የሚያምር ሲሊቨር ከለር፣ በጣም የሚያምር በተለምዶ ብራማ በመባል የሚታወቅ ቀለም ነው። እና ውጩ ይህን ይመስላል። ውስጡን ደግሞ በምን አይነት ሁኔታ እንደተሰራ ላሳያችሁ። ይህን በጀርባ በር መግቢያው ኮሊደር በመባል የሚታወቀው ነው። ማሻአላህ ይሄው ኮሊደሩ ቀለሙ በጣም ፈካ ያለ ጸዴ ቀለም ነው። ኮሊደሩ ግድግዳው ላይ ደግሞ ይህን አይነት ቦርድ ኢንስታሌሽን ዲኮር ተሰርቶለታል። እንደምታዩት ማሻአላህ ማሻአላህ። ይሄ ደግሞ መኝታ ቤት ነው። ማሻአላህ ውስጡም ይሄን ይመስላል። እስከ መብራቱ እስከ ሁሉ ነገሩ ልቅምቅም ብሎ ያለቀ ቤት ነው። ስራው ከተመቻችሁ እኛን ማሰራት ካሰባችሁ በ0910 336409 ኢሞ፣ ዋትስአፕ፣ ቴሌግራም በመደወል ማግኘት ትችላላችሁ። ብሎም በቀጥታ መስመር የትኛውን ቦታ እንሰራለን ነው የምላችሁ።